ታላቁ የእግር ኳስ ክለብ ማንቸስተር ዩናይትድ አዲስ ስታዲየም ለመገንባት እንቅስቃሴ ጀምሯል። ስለ አዲሱ ስታዲየም ያልተሰሙ አዳዲስ እውነታዎች። ሰላም ጤና ይስጥልኝ ውድ የኢቲ ኢንሳይት ቻናል ተከታታዮች። የዓለማችን ሀያል የእግር ኳስ ክለብ ማንቸስተር ዩናይትድ ኦልድ ትራፎርድን ህልሞች ሁሉ እውን የሚሆኑበትን ዘ ቲያትር ኦፍ ድሪምስ ለማመን የሚከብዱ ጀብዶች፣ የባከኑ ደቂቃ ሽርፍራፊ ድሎች እንዲሁም እጅን በአፍ የሚያስይዙ ድንቅ የእግር ኳስ ፈርጦችን ያየንበትን ከ1910 ጀምሮ ለ115 ዓመታት ሲጠቀሙበት የነበረውን የኦልድ ትራፎርድ ስቴዲየምን በአዲስ ለመተካት እንቅስቃሴ ጀምረዋል። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ስለ አዲሱ ስታዲየም አስደናቂ እውነታዎችን የምናደርሳችሁ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግና የመደመር ምልክቷን በመጫን አዳዲስ መረጃዎች፣ አስደናቂ እውነታዎች እንዲሁም ልዩ ልዩ ጥቆማዎችን እንዲደርሳችሁ ማድረግ ትችላላችሁ። አብራችሁን ቆዩ። በጀት ታላቁ ክለብ ማንቸስተር ዩናይትድ እንዳሳወቀው ከሆነ ስታዲየሙን ገንብቶ ለማጠናቀቅ 2 ቢሊዮን ፓውንድ የሚያስወጣ ይሆናል። ይህም ስታዲየሙ ተገንብቶ ሲጠናቀቅ በዓለም ውዱና ቅንጡ ስታዲየም ያሰኘዋል። ሁለተኛ፣ ተመልካቾችን የመያዝ አቅሙ። ይህ አዲሱ ስታዲየም ተገንብቶ ሲጠናቀቅ 100,000 ያህል ተመልካቾችን የመያዝ አቅም እንደሚኖረው ይጠበቃል። ያ ማለት ደግሞ ከከተማ ተቀናቃኙ ማንቸስተር ሲቲ ስታዲየም ኢቲሃድ በ25,000 መቀመጫዎች የሚልቅ ያደርገዋል። እንዲሁም ከታላቁና ከግዙፉ ከባርሴሎናው ካምፕ ኑ ስታዲየም 85,000 ተመልካቾችን ከሚይዘው ከዚህ ስታዲየም በተጨማሪ በ25,000 ወንበሮች የመላቅ አቅም ያኖረዋል። ከዚህም በላይ ግን ነገሩን አስደናቂ የሚያደርገው ከላንክሻየሩ ክለብ ከላንክሻየሩ ደርቢ ከሊቨርፑል ከምንጊዜም ተቀናቃኛቸው 21 ጊዜ ፕሪሚየር ሊግን ዋንጫ በማሳካት ከሚበልጡት ከሊቨርፑል ስቴዲየም ከአንፊልድ ድባቡ እንደ እሳት ከሚጋረፈው የአንፊልድ ስታዲየም አዲሱ የማንቸስተር ዩናይትድ ስታዲየም በእጥፍ የሚበልጥ ይሆናል። ሶስተኛ፣ ታሪካዊ ሙዚየሞች። የክለቡን ታሪክ የሚዘክሩና የሚያወሱ ሙዚየሞች በስታዲየሙ ውስጥ አብረው የሚገነቡ ይሆናል። በክለቡ ታሪክ ብሎም በእግር ኳሱ ዓለም ጥቁር ጠባሳ ጥሎ ያለፈው የፌብሩዋሪ 6 1958 የሙኒክ አየር መንገድ አደጋ መታሰቢያ በዚህ በአዲስ ስታዲየም ልዩ የመታሰቢያ ዘ ሙኒክ ተነል ሚሞሪያል በሚል የሚገነባ አካል ይኖረዋል። በወቅቱ በማት በዝቢ የሚመራው የማንቸስተር ዩናይትድ ቡድን በወጣቶች የተገነባ አስፈሪ ቡድን ነበረ። የሙኒክ አደጋ ግን የአብዛኞቹን ወጣት ተጫዋቾች ሕይወት የቀጠፈና የክለቡን ተስፋ ያጨለመ ክስተት ሆኖ ነበር ያለፈው። ከፌብሩዋሪ 6 1958 የአየር አደጋ የተረፉት አሰልጣኙ ማት በዝቢ፣ ቦቢ ቻርልተንና ሃሪ ግሬግ ብቻ ነበሩ። አብዛኞቹ ኮከቦች ብሩህ ተስፋ የነበራቸው በዝቢ ቤቢስ ተብለው የተጠሩት ኮከቦች ግን ከኦልድ ትራፎርድ ርቀው ላይመለሱ በወጡበት ቀርተዋል። በተጨማሪም አዲሱ ስታዲየም የአይረሴ ዋንጫዎችን፣ የተለያዩ ድሎችን እንዲሁም በስሬዲ የተሰሩ የተለያዩ የቲያትር ኦፍ ድሪምስ አስደናቂ ገጠመኞች አብሮ የያዘ የሙዚየም ክፍል ይኖረዋል። በዚህም ደጋፊዎች በክለቡ የምንጊዜም ጀግኖች አይረሴ ኮከቦች ድምጽ በመታገዝ ሙዚየሙን መጎብኘት መቻላቸው አዲሱ ስታዲየም አስደናቂ ገጽታዎች ውስጥ አንዱ እንዲሆን ያደርገዋል። አራተኛ፣ አስደናቂ ተጣጣፊ ጣራ። ክለቡ የሚገነባው አዲሱ ስታዲየም ለማመን የሚከብድ እጅግ አስደናቂ የሆነ ተጣጣፊ ጣሪያ የሚኖረው ይሆናል። ስታዲየሙ በሚገጠምለት አስደናቂ ጣራ አማካኝነት በአስፈላጊው ሰዓት ሙሉ በሙሉ መዝጋት ወይም ሙሉ በሙሉ መክፈት የሚቻል ይሆናል ማለት ነው። ይህ ማለት በማንኛውም አይነት የአየር ሁኔታ ጨዋታዎችን ለማከናወን አይነተኛ ሚና ይኖረዋል። በተለይም ደግሞ ከአንጋፋው የክለቡ አሰልጣኝ ከነበሩት ከሰር አሌክስ ቻፕማን ፈርጉሰን ሳይቀር ሲማረሩበት የነበረውን የማንቸስተር ከተማ የዕለት ተዕለት ዝናብና በዝናባማ ሜዳ መጫወትን በማስቀረቱ ረገድ የስታዲየሙ ድንቅ ጣራ አይነተኛ ሚና ይኖረዋል ተብሎ ይጠበቃል።
በተጨማሪም ለኮንሰርቶች አገልግሎቶች ምቹ ያደርገዋል። ድምፅን አምቆ የመያዝ ጥበቡ ደግሞ እጅግ ያማረ ድባብን ስለሚፈጥር ለታዳሚዎች አስደሳች ጊዜን ይፈጥራል። 5ኛ ተመራጭነቱ ስታዲየሙ ተገንብቶ ሲጠናቀቅ ለቻምፒዮንስ ሊግ የፍጻሜ ጨዋታዎች ተመራጭ ስቴዲየም ያደርገዋል። አዲሱ ስታዲየም በሚኖረው አስደናቂ የግንባታ ጥበብ ምክንያት የቻምፒዮንስ ሊግ አጓጊ የፍጻሜ ጨዋታዎችን ለማካሄድ የአውሮፓ እግር ኳስ ማህበር ዩኤፋ ተመራጭ ሊያደርገው እንደሚችል እውን ነው። ዘ ትራይደንት የተባሉ ከ40 ኪሎ ሜትር ርቀት ላይ የሚታዩ 3 ማማዎች የሚኖሩት ሲሆን እነዚህም የተመልካችና የጎብኚዎችን ቀልብ የመሳብ አቅም ያላቸው። በተጨማሪም ስታዲየሙ የዣንጥላ ቅርጽ የሚኖረውና ግዙፍ አደባባይ እንደሚኖረው ተገልጿል። የዚህ ስታዲየም ግንባታ ሲጠናቀቅ በዓመት እስከ 1.8 ሚሊዮን የሚጠጉ ሰዎች ሊጎበኙት እንደሚችሉ ይጠበቃል። የክለቡ ስራ አስፈጻሚ ኦማር ቤራዳ ግንባታውን በመጪዎቹ 5 ዓመታት ውስጥ እንደሚጠናቀቅ አሳውቀዋል። 6ኛ የትራንስፖርት ዘርፍ ለውጦች በጨዋታ ቀን ሲታዩ የነበሩ የመጓጓዣ መጨናነቆች እና የመስመር መዘጋጋቶች በአዲሱ ስታዲየም ግንባታ የሚፈቱ አንገብጋቢ ጉዳዮች ናቸው። በስታዲየሙ አቅራቢያ የሚኖሩት የባቡር ትራንስፖርት አገልግሎት መስጫዎች በስፋት የማስፋፊያ ስራዎች ስለሚደረግላቸው የትራንስፖርቱ መጨናነቅ ይቀርፋል ተብሎ ይገመታል። በተጨማሪም በስታዲየሙ ዙሪያ የመሬት ስር ወይም አንደርግራውንድ እስከ 3000 ያህል ድረስ የመኪናዎችን ማቆም የሚያስችሉ የመኪና ፓርኪንጎች ይገነባሉ። እንዲሁም በደህንነታቸው ጥብቅ የሆኑ 5000 ያህል ብስክሌቶችን መያዝ የሚያስችሉ የብስክሌት ማቆሚያዎች የግንባታው አንድ አካል ናቸው። እነዚህን የትራንስፖርት ችግር መፍትሄዎች በመምራቱ ረገድ የሰው ሰራሽ አስተውሎቶች ወይም AI ማኔጅመንት ሲስተም በስፋት ጥቅም ላይ ይውላሉ። በተጨማሪም ለልዩ ልዩ እንግዶች ወይም VIPs የሄሊኮፕተር ማረፊያ የሚኖር ሲሆን ከስታዲየሙ አካባቢ እስከ መሃል የማንቸስተር ከተማው ክፍል የሚመላለሱ ጀልባዎች የሚኖሩ ይሆናሉ። 7ኛ የአረንጓዴ ልማት አሻራ ማንቸስተር ዩናይትድ የስታዲየሙ ግንባታ ልክ በዓለማችን ላይ በሌሎች ኢንዱስትሪዎች እየተሞከረ እንዳለው ሁሉ አረንጓዴ ልማትን ወይም ደግሞ የካርቦን ልቀትን መቀነስና የታዳሽ ኃይል ምንጮችን በመጠቀም በዓለም የአየር ንብረት ለውጥ ላይ የራሱን አሻራ ለማሳረፍ የእግር ኳሱን የአረንጓዴ ልማት ለውጥ ለመምራት ያስችለዋል። የአዲሱ ስታዲየም ግንባታ ስታዲየሙ የስነ ምህዳር ሁኔታዎችን በመጠቀም ስታዲየሙ ጣራው ላይ በተገጠመለት የፀሐይ ኃይል ማመንጫ አማካኝነት ስታዲየሙ ከሚያስፈልገው አጠቃላይ ኃይል ውስጥ 20%ን በመሰብሰብ የስታዲየሙን ኃይል የሚሸፍን ይሆናል። ውድ የኢቲ ኢንሳይት ቤተሰቦች ስለ አብሮነት ቆይታችሁ ከልብ እያመሰገን የዛሬውን ዝግጅት በዚህ ጨረስን። በቀጣይ ምን ይዘን ብንቀርብላችሁ እንደምትወዱ ሐሳብ አስተያየቶቻችሁን ሰጡን እየጠየቁ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ሰናይ ጊዜን ተመኘው።